የአሜሪካው ፕሬዝዳንት ዶናልድ ትራምፕ ማክሰኞ ዕለት እንደተናገሩት አሜሪካ የታላቁ የኢትዮጵያ ህዳሴ ግድብ ግንባታ በገንዘብ እንደረዳች ገልጾም ይህንን ውሳኔ የግብፁን የውሃ ደህንነት አደጋ ላይ የሚጥል አስከፊ ነገር ነው ብሎታል። በዋይት ሃውስ በሰጡት ጋዜጣዊ መግለጫ ላይ ትራምፕ እንደገለጹት አሜሪካ በአባይ ወንዝ ላይ ለሚገነባው ለዚህም ግዙፍ ፕሮጀክት የሚሆን ገንዘብ መስጠቷን አረጋግጦም ሆኖም የትኛውም አስተዳደር ክፍያውን እንደፈቀደ እርግጠኛ እንዳልሆነም ተናግሯል። ትራምፕ ሲናገሩም ለግድቡ ክፍያው ማን እንደፈጸመ ታውቃላችሁ ብሎም አሜሪካናት ብለዋል። እኛንን በገንዘብ የደገፍነው ይህችን ሀገር አላውቅም፣ ምናልባት ሪፐብሊካን ፕሬዝዳንት ሊሆን ይችላል፣ ግን አይመስለኝም የዲሞክራት ፕሬዝዳንት ይመስለኛል በማለት ገልጿል። ፕሬዝዳንቱ እኛንን በገንዘብ የደገፍነው ይህች ሀገር አላውቅም፣ ምናልባት የሪፐብሊካን ፕሬዝዳንት ሊሆን ይችላል፣ ግን አይመስለኝም የዲሞክራቲክ ፕሬዝዳንት ይመስለኛል በማለት የገለጹት ሲሆን ፕሬዝዳንቱም ግድቡን ለግብጽ በጣም ከባድ ሁኔታ እንደሆነ ገልጾም ግብጽ ቱሪዝምና መሰረታዊ የውሃ ፍላጎትን ጨምሮ ለህልውናዋ በአባይ ወንዝ ላይ በእጅጉ እንደምትደገፍ ተናግሯል። ግድቡም የወንዙን ፍሰት በማግታት የታችኛውን ተፋሰስ ጎረቤቶች ለአደጋ እንደሚያጋልጥ ገልጿል። ፕሬዝዳንት ትራምፕ ይህንን ብሎም በታሪክም ሆነ በሰነድ ደረጃ ኢትዮጵያ የታላቁ ህዳሴ ግድብ የገነባቸው በገዛ ራሷ የውስጥ አቅምና በህዝቧ መዋጭ እንጂ በአሜሪካ መንግስት የገንዘብ ድጋፍ እንዳልሆነ ይታወቃል። ይህ በእንዲህ እንዳለ የታላቁ ኢትዮጵያ ህዳሴ ግድብ መፍረስ በሱዳንና ግብጽ ላይ ሊያስከትል የሚችለውም የጥፋትን ማዕበል ብንመለከት ታላቁ ኢትዮጵያ ህዳሴ ግድብ በአሁኑ ወቅት ከ70 ቢሊዮን ሜትር ኪዩብ በላይ ውሃ የመያዝ አቅም ያለው ግዙፍ ግንባታ ሲሆን ይህ ግድብ በሰው ሰራሽ ስህተትም ሆኖ በተፈጥሮ አደጋ እንዳይ መሬት መንቀጥቀጥ ወይም የጦር መሳሪያ ጥቃት ቢፈረስ በታችኛው ተፋሰስ ሀገራት ሱዳንና ግብጽ ላይ የሚከተለውንም አደጋም ታሪካዊ ጥፋት ተብሎም ሊገለጽ ይችላል። መጀመሪያም በሱዳን ላይ የሚደርሰው ፈጣንና አስከፊ ውድመትን ብንመለከት ከግድቡ መገኛም ቅርበት የተነሳው ቀጥተኛውና ከፍተኛው ድንገተኛ አደጋ የምታስተናግደው ሱዳን ስትሆን ግድቡ በድንገት ቢፈረስ የሚለቀቀውን የውሃ ናዳ በሰዓታት ውስጥ የሮዝርስትና የሴናር ግድቦችን ጠራርጎም ይወስዳል። ዋናው ከተማ ካርቱም በከፊልም ወይም በሙሉም ልትጠልቅ የምትችልበት እድል ሰፊ ነው። በአባይ ወንዝ ዳርቻ የሚኖር በሚሊዮን የሚቆጠሩ ሱዳናውያን ለድንገተኛ ሞትና መፈናቀልም ይዳረጋሉ። የሱዳን የኤሌክትሪክ ኃይል ማመንጫዎች፣ ድልድዮችና የግብርና ማሳዎች ሙሉ በሙሉ ከጥቅም ውጪ ይሆናሉ። ሁለተኛ በግብጽ ላይ የሚደርሰው የረጅም ጊዜ ስጋትን ብንመለከት ምንም እንኳን ግብጽ ከግድቡ ርቃ ብትገኝም አደጋው እስከ ታላቁ የአጽዋን ግድብ መድረሱ ስለማይቀር ወደ ግብጽ የሚፈሰው የውሃ መጠን ከአጽዋ ግድብ የመሸከም አቅም በላይ ከሆነ የአጽዋን ግድብ ደህንነት አደጋ ላይ ይወድቃል። የአስዋን ግድብ ካልተቋቋመ ግን መላም የናይል ሸለቆና የካይሮ ከተማ በውሃ የመጥለቅ አደጋ ይጋረጥባቸዋል። ግድቡ ሲፈርስ ይዞት የሚመጣም ከፍተኛ ደለልና ፍርስራሽ የታችኛው ተፋሰስ ግድቦች በደለል በማሙላት አገልግሎት ዘመናቸውንም ያሳጥረዋል። ይሄ ብቻ አይደለም። ከፍተኛ የጎርፍ መጥለቅለቅን ተከትሎም የውሃ ወለድ በሽታዎች እንደ ኮሌራ በስፋት በማሰራጨት በህዝብ ጤና ላይ ከፍተኛ ጉዳት ያደርሳሉ። በሁለቱም ሀገራት የሚገኙ ሰፋፊ ግብርና መሬቶች በማውደማቸው ምክንያት ለዓመታት የሚቆይ ረሃብና የኢኮኖሚ ውድቀት ይከሰታል። አብዲ ነበርኩኝ። መልካም ጊዜ። ካሙሌ ዋሪሰኒ ቡና ወልዋሙ ኦላ ፍርኒ ጪሳ ቦራቲ ቶቻ እጅለሰኝ ጪኔ ቆሬ መጣዱ ለየቴ ፌቱ ግና ደገሌ ደብሲቴ እጀቱ ደምሰቱልታ ካሙ ወላ ቦርስ